ፈልጉትን ሰው ማታ ማታ የምታወሩ ሰዎች የዛ ሰው ልብ ያሳዝናል አያሳዝንም? አዎ ያሳዝናችሁ። እስኪ አንዳንዴ የሰው ልብ ያሳዝናችሁ። ምንም የማይጨንቃቸው ሰው ለሰው ልብ የማይጨነቁ ሰዎች አሉ። ለሰው ልብ ለእህቱ እንጂ ለሌላ እህት የማይራራ ወንድ አለ። ለሰው የማይራራ ወንድ አለ። ለሰው ማትራራ ሴት አለ። ማትፈልጊውን ሰው አታዋሪ። እሺ በይ። አዎ ማትፈልጋትን ሴት አታዋሪ። እቺ ምስኪን ሴት ብታለቅስ ራሷን ብታጠፋ ምን ትጠቀማለህ? የዘራኸውን እኮ ታጭዳለህ። አንዳንድ ሰዎች በብዙ ሰው መከበብ ብርቅ ይመስላቸውና ያንንም በተለይ ሴቶች ተጠንቀቁ። እሺ 70 ጎረምሳ የምታናግር ሴት አለች። እዚህ ጋር ድምጿ ራሱ እንዴት እንደሚቀያየር ይሄ የሰይጣን መንፈስ ነው አይደለም? አዎ እግዚአብሔር ከባረከልሽ ከአንዱ ሰው ጋር ተረጋግተሽ ቁጭ በይ። ሲጀመር ያገባች ሴት ትረጋጋለች ወደ ጋብቻ። ካልሆነ ግን 30 ወንድ አታዋሪ። ያሳዝናል አያሳዝንም? እናት አለው፣ እህት አለው፣ ወንድም አለው፣ ዓላማ አለው። በሴት ሰበብ ጫት ቃሚ የሆነ ብዙ ወንድ አለ። በሴት ሰበብ ራሱን ያጠፋ ብዙ ወንድ አለ። በሴት ሰበብ ይገርማችሁ የመጠጥ ሱሰኛ የሆነ ወንድ አለ። በሴት ሰበብ በወንድ ሰበብ ህይወቷ የተበላሸች ክለብ የገባች ሴት አለ። ገላዋን መሸጥ የጀመረች ሴት አለ። በሴት ሰበብ ራሷን አንቃ የገደለች እኔም ማቃት ወንዝ ውስጥ የገባች ሴት አለ። በክረምት አልፈልግሽም ለምን ዛሬ አትሞቺም ብሏት የሚፈስ ውሃ ላይ ራሷን የገተተች ሴት አለ። አሁን እሱ ሰላም የለውም። እና ማትፈልጉትን ሰው አታዋሩ። እሺ ወገኖቼ፣ የነዛ ሰዎች ህይወት መበላሸት የኛን ህይወት ያበላሻል። ከማትፈልገው ሰው ጋር ምንም ግንኙነት አይኖር። ከዛ ቀጥሎ ያለው ደግሞ ገንዘብ ወዳድነት። ምን ወዳድነት? ከመጠን በላይ ገንዘብ ከምትወድ ሴት ጋር በትዳር መቆራኘት፣ ከመጠን በላይ ገንዘብ ከሚወድ ገንዘብ ሁላችንም እንወዳለን አንወድም? እንወዳለን። ከመጠን በላይ ግን የገንዘብ የኃጢአት ሁሉ ስር ነው። በመጠን ገንዘብ መገልገያ ነው ያስፈልጋል። ነገር ግን ገንዘብ ብቻ ማሰብ ገንዘብ ሁሉን ይገዛልኛል እንዳትሉ። እኔ መንገድ ላይ ወድቆ የሞተ ሰው አውቃለሁ። ገንዘቡ አልደረሰለትም፣ በጣም ሚሊዮነር ነው። ሆስፒታል ቢገባ የሞተ ሰው መንጭቆ የሚያስነሱ ዶክተሮች አሉ፣ ያድኑታል። ሆስፒታል ግን አልደረሰም። የሱ ገንዘብ ከሞት አላዳነው። እሱ ግን ለሁሉ ነገር ገንዘብ ነው ብሎ ይመካ ነበር። ወድቆ መንገድ ላይ ሞቶ ሬሳው ወደ ቤት ነው ሄደው። ገንዘባችሁ ላይ ደርስላችሁ ይችላል። ስለዚህ መተማመኛ እግዚአብሔር እንጂ ገንዘብ አይደለም።